በጉጉት ሲጠበቅ የነበረው ድራማ እነሆ ተለቀቀ። በዛሬው ዕለት እንግዲህ ያየነውና የተመለከትነውም ነገር ሲፈን ሌላ ተጨማሪ ሰው ወደዚህ ቤት ይዛ እንደገባችና እንዲሁም ይሄ ሰው ማን ሊሆን ይችላል ብላችሁ ታስባላችሁ? እኔ እንደኔ ሀሳብና ግምት ወንድሟ ነው ብዬ አስባለሁ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል የተከታታዮች እንደምናላችሁ። ዛሬም እንግዲህ በተወዳጁና እንዲሁም በአስደማሚው ድራማ በድራማ መጥቻለሁ ማለት ነው። እንደተለመደው እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት በዛሬው ክፍል ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ከዛ በፊት ግን በባለፈው ክፍል ቪዲዮ ያቆመው ክፍል ላይ እንግዲህ ሜርሲ ተንኮለኛ እንደመሆኗ መጠንም በህፃኗ ላይ የሆነ ጉዳት አደረሰችባት በንጫወት ስበብ እያልን ብለን ነበረ። ነገር ግን ያ እውነታው ሳይሆን እንግዲህ የወይዘሮ ሰማን እህት ህልም ነበረ ከልጇ ያላት ፍርሃትና እንዲሁም በጣም ያላት ነገር ነበረ። በዚህም ደግሞ ህልም ሆኖ ታይቷል። እንኳንም ህልም ሆነ ነው ያልኩኝ እንደኔ ሀሳብና እንደኔ ምኞት ማለት ነውና በጣም የሚያስፈራም ነበረ። እንኳን በህልም ተቀየረ እና ህፃኗም እንግዲህ ወደ ቤቷ ተመልሳለች። ለሜርሲና ለጄሪ ትልቅ ትኩሳት ሆናባቸውም ነበረ ከምታደርገው ድርጊትም በተለይም ሜርሲ እንግዲህ በጣም ተንኮለኛ ከመሆኗም የተነሳ ህፃኗም አጥንታታለች ማለት ነው። ታዲያ የህፃኗ መሄድና ከዚህ ቤት መልቀቅም ደስ ብሏቸዋል። እንዲሁም ደግሞ ከአያቷ የባሰችው ለእኛ ትኩሳት ሆናበናለች በማለትም ሜርሲና ጄሪ እየመከሩባትም ነበረ። እንግዲህ በሌላ በኩል ደግሞ አሁን ላይ ሲፈንም ቢሆን ለወንድሟ ደውላ ወደዚህ ቤት ከመጣህ እኛ የምንፈልገውን አላማ ማሳከት እንችላለን በማለትም ደውላለትም ነበረ። እንዲሁም ደግሞ ሜርሲ ምስጢራቸውን እንዳወቀችና ሜርሲን ማጥቃት እንዳለባቸው መክረዋል። ሜርሲ ደግሞ በበኩሏ በያዘችው ቪዲዮ እያስፈራራቻትም ነበረ። ይህም እንግዲህ እንደራደር በማለትም የፈለገችውን ነገር እንድታደርግላት አድርጋለች። እንግዲህ ሲፈንም ቢሆን ለሜርሲ አዎ ችግር የለውም አሜን ብዬ እቀበላለሁ ያልሽውን ሁሉ ያለቻት ውሸቷን ነው። ምክንያቱም እንዳትቀድማ ትፈልጋለች። ይህ ቪዲዮ ደግሞ ወደ ወይዘሮ ሰማነት ከቀረበ እኔ እቀደማለሁ ብላ ስላሰበች በቃ ችግር የለውም ያልሽውን አድርጋለሁ በማለትም ረገብ እንድትል አድርጋታለች ማለት ነው። በሌላ በኩል አሁን ላይ አምነን በብሌን ፍቅር ክንፍ ብሏል። እንግዲህ ከተኛችበት ክፍልም ሄዶ እያወራም ነበረ። ይቺ ልጅ በየዕለቱ ቀኑም እየተፈታተነችኝና እንዲሁም በቃ ሁሉ ነገር ሰላም እየነሳች ነው እያለም ነበረ። ያው ምክንያቱም ከፍቅር የተነሳ ማለት ነው። እንግዲህ አስባና እንዲሁም ገምታ ያደረገችው ነገር እንዲሁም ደግሞ አስባ ያደረገችው ነገር አይደለም። ይሄ ነገር ሁን ብላ አይደለም። በቃ ራሷ ከምታሳያቸው ድርጊቶች ውስጥ አንድም ሀሰት የለውም እያለም ነበረ። እንግዲህ በስስት አይንም ሲያትም ነበር። እንዲሁም ደግሞ ብሌን ሌላ አለም አሳይኝ እስኪ እያላትም ነበረ። ብሌንም ቢሆን ሌላ የገነባህ አለም እኮ አለልህ፣ እሱን አፍርሰ ሌላ አለም መመስረት ጥሩ ነው ወይ እያለች እየጠየቀችው ነበረ። እንዲሁም ደግሞ ብሌን በራሷ ሌላ ራሳችን የምናዳምጥበት ቦታ ውሰደኝ በማለትም በግልጽ ነግረዋለች ማለት ነው። እንግዲህ በዛሬው ዕለት በጣም ደስ በሚል ሁኔታ አምነንና እንዲሁም ብሌን በጥሩ ሁኔታም እንግዲህ ራሳቸውን ዘና እያደረጉ ይገኛሉ ማለት ነው። እንዲሁም ደግሞ ጄሪ በጣም እየተናደደችና እንዲሁም ያለችበት ሁኔታ እንዳልተመቻት እየተናገረችም ነበረ። ታዲያ ቀደም ሲል ለጄሪ እንደነገረቻትም የወይዘሮ ሰማን እህት ሜርሲን መራቅ አለብሽ፣ ሜርሲ ማለት በጣም ተንኮለኛና እንዲሁም ሚስጥራዊ ሰው ናት፣ ስለዚህ ታጠቃሻለች በማለትም አስጠንቅቃትም ነበረ። ይህንም እንግዲህ ወስዳ ለሜርሲ ነግራታለች። ከአንቺ እንድርቅ አድርጋኛለች፣ ነገር ግን እኔ ከአንቺ መራቅ አልፈልግም ስትላትም ነበረ። ሜርሲም ቢሆን ከእሷ የራቅሽ መስለሽ ከኔ ወዳጅ መሆን ትቀጥያለሽ፣ ደግሞ በቃ ያለችሽን ማድረግ አለብሽ፣ ከኔ እንደራቅሽ ማስመሰል አለብሽ እያለቻትም ነበረ። ታዲያ ይህንንም እንግዲህ ሲፈንና ሜርሲም በሚማከሩበት ሰዓትና እንዲሁም በሚመካከሩበት ሰዓት የወይዘሮ ሰማን ትሰማ ስለነበረ በጣም በንዴት ነበረ ትሰማቸውና ታዳምጣቸው ነበር። ይህንም ወደ አሁኑ ሄዳ ለጄሪ ነበር ያወራቻት። አምንና አንቺን ማለያየት ትፈልጋለች። ሜርሲ እንደነገርኩሽና እንዳስታወስኩሽም በጣም ክፉ ሴት መሆኗን እንዳትረሽ መጠንቀቅ አለብሽ። ደግሞም እኔ ለአምነን እቀርባለሁ እንጂ እሷ አትቀርብም። ታዲያም እኔ ደግሞ አንቺ ለአምነን ሚስት እንድትሆኝም እሻለሁ። ስለዚህ እኔ የምልሽንና የማዝሽን ተግባራዊ እንድታደርጊ እፈልጋለሁ በማለትም አስጠንቅቃታለች። ታዲያ ጄሪም ይሄን በሰማችና በተነገራት ጊዜም በጣም ሌላ ስሜት ነበር የተሰማት። ጄሪ እኔ እኮ ነኝ፣ ለምንድን ነው ሜርሲ በዚህ ልክ ያጭበረበረች? ሜርሲ እኮ ለእኔ መልካም ጓደኛዬ ናት ብዬ
አመኛት ነበር በማለትም ስትናገር እንግዲህ የወይዘሮ ሰማን እህትም ብዙ ነገሮችን ብላታለች። የምናምናቸው ሰዎች እኮ ናቸው የሚያጠቁን፣ ስለዚህ መጠንቀቅ አለብሽ በማለትም ተናግራታለች። በሌላ በኩል አሁን ላይ አምነንና ብሌንም እንግዲህ በፍቅር ክንፍ ብለዋል ማለት ነው። ይሄም ያያቸው ሰው የለም። በጣም በጥሩ ሁኔታ ጊዜያቸውን እያሳለፉ ይገኛሉ። እንግዲህ የሲፈን ወንድምም ወዲያውኑ ወደ ቤት በመጣ ጊዜም የአምነን ጓደኛ ወይም ቃልም ነበር የተቀበለው። ቃልም ቢሆን ባየውና በተመለከተው ጊዜም ይሄ ፊት አዲስ አይደለም በማለትም በግርምት ነበረ ቁሞ ሲመለከት የነበረ። በሌላ በኩል አሁን ላይ እንግዲህ የሲፈን ወንድም ባየችው ጊዜ ጄሪ በጣም ደንግጣለች። ደንግጣም ምስጦፋ በማለትም ነበረ የጠየቀችው። እንዲሁም ደግሞ በተመሳሳይም ምስጦፋም ጄሪ በማለት ነበረ እንግዲህ ሲጠያየቁ የነበሩት። ቪዲዮ የሚያቆመው ከዚህ ላይ ነበረ። ከዚህ በኋላስ ምን ሊፈጠር ይችላል? ይሄ የሲፈን ወንድም ወይም የመጣው ሰውዬ በምን አይነት መንገድ አሁን ላይ የወይዘሮ ሰማንን እህት ሊያጠቋት ይችላሉ? በእርግጥ የወይዘሮ ሰማን እህት በጣም ጠርጣራና እንዲሁም ይሆንብኛል ብላ የምታስብ ሴት እንደሆነችም አስጠንቅቃ እየነገረችው ነው። ታዲያም እኛ አንቀደምም እንቀድማለን እንጂ ሁሉም ነገር ከልኮ አያልፍም በማለትም እያበረታትና እንዲሁም ሁሉንም ነገር በስኬት እንደሚያጠናቀቁት እየነገራትም ነበር። እንግዲህ ጄሪም ቢሆን የዚህ የድራማውም ተሳታፊ ትሆናለች ብዬ ያስባለሁ። ምክንያቱም አሁን ላይ ሲፈንና እንዲሁም ወንድሟ ያስገድዷታል አንዳንድ ነገሮችን ትንፍሽ እንዳትልና እንዲሁም እንደማይስተዋወቁ ሆነው እንዲኖሩ ካላደረጉ ማለት ነው። በጣም መንገዳቸው ውስብስብ ይላል ብዬ ያስባለሁ ማለት ነው። በቀዳሚነት ግን አሁን ላይ የሚያጠቋት ከወይዘሮ ሰማን እህት በተጨማሪም ሜርሲን ነው ማለት ነው። ሜርሲ በጣም በትልቁ ሚስጥር ስለያዘች ሚስጥራቸውን ለማጥፋት ሲሉ በቀዳሚነት የሚያጠቋት ሜርሲን ነው ማለት ነው። እንግዲህ በቀጣይ በጉጉት የምንጠብቀው ይሆናል ማለት ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት የእናንተንም ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡ እያልኩኝ በቀጣይስ እንግዲህ ሲፈን ማንን ታጠቃ ይሆን? እናም ብሌንና አምነን ስለታረቁና እንዲሁም በፍቅር ስላየናቸው በጣም ደስ ብሎናል ማለት ነው። እናም በጣም ደስ የሚል ነው ደግሞም ተመልካቹም በጠየቀው መሰረትም ቶሎ ቶሎ እንዲለቀቅም በተባለው መሰረትም ዛሬ እንግዲህ ተለቆ በጣም በጥሩ ሁኔታ አይተነዋል ተመልክተነዋል ማለት ነው። እናም ይሄ ድራማ አስተማሪና እንዲሁም ትምህርት አዘል እንዲሁም አዝናኝ እንደሆነም ሁላችንም ያየነው ነው ማለት ነው። ትምህርት እንደምትወስዱበትና ዘና እንደምትሉበትም ተስፋ አደርጋለሁ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።